ሰላም ጤና ይስጥልኝ የኢትዮላር ቤተሰቦች ተመልካቾች እንደምንሰነበታችሁ። ምሳዬ ነኝ። ዛሬም በሌላ ስራ መጥቻለሁ። ዛሬ ደግሞ እዚህ ላይ የምታዩትን ጎመን ከስጋ ጋር ጎመን ከአጥንት ጋር ከስጋ ጋር እንዴት እኔ በቤቴ እንዴት እንደማዘጋጅ ላሳያችሁ ነው የመጣሁት። ያው አሁን ጾም ስለተፈታ እንግዲህ የተለያዩ የፍስግ ምግቦችን ነው እያየን የምንሄደው ሌላ ጾም እስከሚመጣ። አሁን ወደ አዘገጃጀቱ እንሄዳለን። አብረን እንግዲህ አብራችሁን ቆዩ። እዚህ ላይ ለዚሁ የሚያስፈልገኝን ስጋ አቅርቤ ያለው ታጥቦ በማጥለያ በማንጠፍጠፊያ ላይ ነው ያለው። ይሄኛው ጎመን ነው የተቆራረጠ የታጠበ። ይሄኛውም ውሃው እንዲንጠፈጠፍ እንደዚህ አቅርቤዋለሁ። ድስት ጥጃ አለው። ያው የምጠቀመውን እያንዳንዱን እየተጠቀምኩ እየጨመርኩ አሳያችኋለሁ ብዬ ነው። ሁሉንም አቅርቤ ያላሳየዋችሁ። በዋነኝነት ግን ጎመንና ስጋው ነው። ስጋ እኔ ብዙ ስጋ አይደለም የምጠቀመው። ምክንያቱም ያው እንግዲህ የኦርቶዶክስ እምነት ተከታዮች ጾም በቅርብ ነው የተፈታው። የተለያዩ የስጋ ዘሮች ናቸው እንግዲህ የከረሙብን። ሳምንትም ቢሆነን ስጋ ነው እየተመገብን ያለነውና ብዙ እንዳይበዛበት ስለፈለኩኝ ትንሽ ነው ስጋውን አነሳ አድርጌ ነው። እናንተ ከዚህም በላይ በዛ ማድረግ ትችላላችሁ ስታዘጋጁ ማለት ነው። እኔ መጀመሪያ አጥንቱን ነው የማበስለው። ይሄው እንዳያችሁኝ ከስጋው ላይ አጥንቱን ነው ከተከተፈው። ከስጋው አጥንቱን ነው አንስቼ ወደ ድስቱ ላይ ያደረኩት። መጀመሪያ አጥንቱን በራሱ ጥብስ አደርገዋለሁ እንደዚህ እያገላበጥኩ። አጥንቱ ትንሽ አነስ ብሎ ቢቆራረጥ ጥሩ ነው። የኔ ትንሽ ዘይት አደርግበታለሁ ለማብሰያ ማለት ነው። በጣም ትንሽ ነው የማደርገው። በዚህ መልኩ እያገላበጥን እስከሚበስልልን ድረስ ያው ሲበስል እኔ በቤቴ እንዴት እንደማዘጋጀው ነው የማሳያችሁ። አሁን ይሄ ጥብስ ብሏል። አጥንቱ በደንብ ካልበሰለ ያስቸግራል። ምክንያቱም ጎመኑ ቶሎ ስለሚበስል ቀድመን ማብሰል ያለብን ስጋውን ነው። ከስጋው ጋር እኩል እናብስለው ካል ጎመናችን ይሞትብናል ማለት ነው። ምንም የምናገኘው ጥቅም አይኖርም ከጎመኑ ላይ። ስለዚህ ቀድመን ስጋውን ካበሰል ነው ግን ይበቃዋል ብለን ስናስብ ጎመኑን ጨምረን ብናበስል እንትን የለውም፣ ጉዳት የለውም። ጎመኑ ላይ የምናገኘውን ነገር አናጣም ማለት ነው። ስጋውንም ስንበላው አጥንቱ ከአጥንቱ ጋር ውልቅ እያለ የሚለያይልን እንደዚህ ሲበስል ነው። ውሃ አደርግበታለሁ። ልክ እንደ ቅቅል ውሃ እያደረኩ ነው የማበስለው በስሎ እስከሚጨርስ ድረስ ያሳያችኋለሁ። አለፍ እያረኩ ይኸው በዚህ መልኩ ልክ እንደ ቅቅል ነው የማበስለው። ይሄ በደንብ ብስል ሲልልኝ አሁን አጥንቱን ነው ስጋውን ጨምረዋለሁ። ይሄው ስጋው ነው። ይሄኛውም እንግዲህ እስከሚበስል በዚህ ባለው ውሃ ይሄም ስጋውም አጥንቱም አንድ ላይ ይበስላል ማለት ነው። እንደነገርኳችሁ እኔ ስጋውን አነስ ማድረግ ነው የፈለኩት። ስጋው በዛ እንዲል ከፈለጋችሁ ስጋውን ማብዛት ይቻላል። ይሄው በዚህ መልኩ እንግዲህ ውሃውን ጨርሶ እንደዚህ ሆኗል። አጥንቱም ከስጋው ጋር እንደምታዩት የሆነ ለቀቅ እያደረገ ነው። የጎድኑ አጥንት ተሰብስቦ የምታዩት ስለበሰለ ነው። ይሄ ሽንኩርት ነው፣ ቀይ ሽንኩርት የከተፍኩት እንደዚህ ልክ እንደ ጎመኑ ጎረድ አድርጌ ነው የከተፍኩት ሽንኩርቱን። አሁን ሽንኩርቱ በላዩ ላይ አድርጌ አብሬ ከስጋው ጋር ትንሽ ጠብሰዋለሁ። እንደዚህ ከተጠበሰልን በኋላ የምንጨምረውን እየጨማመርን እያንዳንዱን ጎመኑን ወደ መጨረሻ በደንብ እነዚህ የሚበስሉት ነገሮች ከበሰሉ በኋላ ብንጨምረው ጎመኑን ቶሎ የመብሰል ነገር ስላለው ጎመን ጥሩ ነው ማለት ነው። ይሄው አሁን ጎመን እንግዲህ ስናየው በትልቅ እቃ ነው፣ ብዙ ይመስላል። እናቶቻችን ጎመን ቅርድድሽንና ደረቆት ቅቅልሽን ለባልሽ አታሳይ ይላሉ። አያቴ ስትል ነው የምሰማት። ይሄ ማለት ምንድነው? ደረቆት እንግዲህ የክፍለ ሀገር ልጆች ልታውቁት ትችላላችሁ። ኮረፌ ጠላ የሚጠመቅበት ነው። እሱን እንግዲህ ኢትዮጵያ ሲሄድ አዘገጃጀቱን አሳያችኋለሁ። እዚህ እንኳን አልችልም።
ሲቀቀል ብዙ ይመስላል። ጎመንም እንደዚህ ሳይበስል ቆራርጠን ስናስቀምጠው ብዙ ነው የሚመስለውና ወንዶች እንግዲህ እንዳትቀየሙኝ፣ ወንዶች ብዙ ይመስላቸውና በኋላ ሲሰራ ያው እንደምታዩት አሁን ያ ሁሉ ጎመን እዚህ ገብቶ እንደዚህ ባዶ ሆኗል። የት ወሰርሽው እንዳይሉ ነጭ ሽንኩርት ነው እየጨመርኩ ያለሁት። ደረቆት ቅቅልሽንና ጎመን ቅርድድሽን ለባልሽ አታሳይላሉ። ቅርድድ ማለት ደግሞ መክተፍ ማለት ነው። እኛ የምንከትፈው የምንለው ይቀረደዳል ነው የሚባለው። ሰፌር ላይ ተደርጎ አለ የራሱ አቀረዳደድ አለ። ጎመን ይቀረደዳል ነው የሚሉት እናቶቻችን፣ የኔ እናቶች ማለት ነው። እንግዲህ እናንተ ደግሞ ሌላ ስም ሌላ ሊሉ ይችላሉ። ስለዚህ ጎመን ይሄ የተነጠረው ዘይት ነው። ቅቤ ለምን እኔ ቅቤ አይደለም የምጨምርበት። እናንተ ቅቤ መመገብ የምትፈልጉ ቅቤ መጨመር ትችላላችሁ። ቆንጆ ነው በቅቤ። እኔ ግን የፈለኩት እንደዚህ ነው፣ በተነጠረው ዘይት ነው። ይሄው በሰለና ያ ሁሉ ጎመን የት ሄደ እንዳይባል ያው አታሳይ ነው። ሚጥሚጣ ነው እያደረኩበት ያለሁት። እንደዚህ ይተሩታሉ አያቶቻችን እናቶቻችን። ይሄው እየበሰለ ነው እንግዲህ በዚህ መልኩ። እንደዚህም ጎመኑ ሲበስልልኝ ጨውን አስተካክዬ የምጨምረውን ነገር ጨማምሬ አወጣዋለሁ ማለት ነው። ያው ጨው መጨረሻ ላይ ነው የምጨምረው። ይሄ ኮረሪማ ነው፣ ሚጥሚጣ አድርጌያለሁ። ኮረሪማ አሁን እያደረኩበት ነው። ቆንጆ ጣዕም ይሰጠዋል ኮረሪማ እንደዚህ ጎመን። በተለይ ጎመን በስጋ ስንሰራ ያው ቆንጆ ነው። እንደነገርኳችሁ ቅቤ መጠቀም የሚፈልግ ቅቤ ብትጨምሩበትም ቆንጆ ነው። እኔ ስላልፈለግኩ ነው ቅቤ መጨመር። ይሄው ያምራል። ሽታው እንዴት እንደሚጥም ምንም ውሃ ነገር የለውም እንደምታዩት። መጀመሪያ ቀድሞ ስጋው ስለበሰለና ውሃውን ስለጨረሰ ጎመኑን ካስገባን በኋላ እሳቱን ኃይሉን ጨመር ማድረግ ውሃ እንዳያመጣብን ማለት ነው። ቶሎ ቶሎ ጥብስ እንዲያደርገው ጨመር አድርገን እንደዚህ መጥበስ እንችላለን። ጨው ነው ይሄ፣ ጨው እያስተካከልኩ ነው። ከዚህ በኋላ እንግዲህ እየበሰለ ነው ጎመናችን። በዚህ መልኩ ጎመን በስጋ በእኔ ቤት አዘገጃጀት ይሄን ይመስላል እንግዲህ ማለት ነው። ቃሪያ ከዚህ በኋላ እሳታችንን አጥፍተን እናወርደዋለን። ቆንጆ ነው፣ ይጥማል፣ ጤናማም ነው። ምክንያቱም ጎመኑ ያን ያክል እስከሚበስል ድረስ ብዙ እስከሚበስል አይደለም ያቆየሁት። እንደምታዩት አረንጓዴ እንደሆነ ነው። ስጋውን በስሏል፣ ቆንጆ ሆኖ በስሏል። ይሄ ለልጅ ለአዋቂ ተስማሚ ነው። ጤናማ አሰራር ሞክሩት። እንግዲህ እናንተ አሰራር ያው በየቤቱ ሴት ሙያ የተለያየ ነው። በዚህ መልኩ ሞክራችሁት የማታውቁ ሞክሩት። በተለይ ስጋውን ቀድማችሁ ማብሰሉ፣ ትንሽ ውሃ አድርጋችሁ ልክ እንደ ቅቅል ውሃውን እስከሚጨርስ ማብሰሉ ቆንጆ ነው። ጎመኑ እንደዚህ ከበሰለ በኋላ ክፍት አቆየዋለሁ። ምክንያቱም አረንጓዴ እንደሆነ እንዲቆይልን ክፍቱን ብናቆየው እሳታችን ካጠፋፋን በኋላ ከምድጃው ላይ አንስተን ሌላ ቀዝቀዝ ያለ ቦታ ላይ ክፍቱን ብናቆየው ቆንጆ ነው። ይኸው በዚህ መልኩ እንግዲህ ሳህን ላይ አድርጌ አቅርቤዋለሁ። ስጋው እንዴት እንደበሰለ እንዴት ጥብስ እንዳለ ይኸው እንደምታዩት ያምራል። በጣም ጤናማ ነው። እንግዲህ የዛሬው ስራዬ ይሄን ይመስላል። ስራዬን ለምታዩልኝ፣ ለምታበረታቱኝ፣ ላይክ፣ ኮሜንት፣ ሸር ለምታደርጉልኝ ከልብ አመሰግናለሁ። አሁንም ይህን ስራ ከወደዳችሁት ላይክ፣ ኮሜንት፣ ሸር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ስራ እስከምንገናኝ ሀገራችን ኢትዮጵያን ሰላም ያድርግልን። ሰላም ሁኑልኝ።